ሰላም ውድ ቤተሰቦቼ እንደምን ሰነበታችሁ። ዛሬ ደግሞ ለፀጉር እድገት የሚጠቅሙ በቤት ውስጥ የሚዘጋጁ 9 ተፈጥሯዊ ነገሮችን እነግራችኋለሁ። እስከ መጨረሻው እንድትከታተሉኝ ጋብዛለሁ። ለፀጉር እድገት የሚጠቅሙ በቤት ውስጥ የሚዘጋጁ 9 ተፈጥሯዊ ዘዴዎች። ፀጉርዎት ከጤንነቱ ባሻገር በቁመቱ እንዲያድግ የሚፈልጉ ከሆነ በቤቱ ብዙ ሊያደርጉት የሚችሉ ነገሮች አሉ። እነዚህም ዘዴዎች ከዛሬው በመጀመር መፍትሄ ያገኛሉ። አንደኛ፣ ከአልኮል ነፃ የሆኑ የአፕል ጭማቂ የአፕል አጭቶ ለምግብ መብላላትና ለሳይነስ ችግሮች መድኃኒት ናቸው። ነገር ግን ጥሩ መዓዛ ያለው ይሄ ፈሳሽ ለፀጉራችን እድገትም ወሳኝ ሚና ይጫወታል። የአፕሉን ጭማቂ በፀጉራችን ላይ በማድረግ ማሸት፣ ከዛም በቀላሉ መለቃለቅ። ሁለተኛ፣ እንቁላል ነው። ለብዙ ዓመታት እንቁላልን ለፀጉር ብዛት ሰዎች ይጠቀሙበት ነበር። በፕሮቲን መበልጸጉም ፀጉርም ጥሩ እንዲሆን ያደርገዋል። እንቁላሉን መብላትም ለፀጉር እድገት አስተዋጽኦ አለው። የእንቁላሉን ፈሳሹንም ክፍል በወይራ ዘይትና በማር በመደባለቅ እንደ ኮንዲሽነር መጠቀም እንችላለን። ሶስተኛ፣ አብሽ ነው። ይህ ተፈጥሯዊ መንከባከቢያ ፀጉርን በፍጥነት እንዲያድግ ያደርገዋል። የአብሽን ዱቄት ከኮኮናት ወተት ጋር በመደባለቅ በፀጉርና በጭንቅላት ቆዳችን ላይ መቀባት። የተዋሃዱትን ነገሮች ለጥቂት ደቂቃ ከቆዩ በኋላ በሻምፖ ይታጠቡ። አራተኛ፣ በርበሬ ነው። በርበሬ ከተፈጥሮ የፀጉር ማሳደጊያዎች አንዱ ሲሆን በአካሎቻችን ላይ ያሉ ዝውውሮች እንዲስተካከሉ ያደርግልናል። የደም ዝውውራችን መስተካከል ደግሞ ፀጉራችን በፍጥነት እንዲያድግ ይረዳል። በምግባችን ውስጥ በርበሬ መጨመር ለፀጉራችን እድገት አስተዋጽኦ ያደርጋል። አምስተኛ፣ የኮኮናት ወተት ነው። የኮኮናት ወተት በውስጡ ጸረ ባክቴሪያ ንጥረ ነገር የያዘ ሲሆን ይህም ምግባችን እንዳይብላሉ የሚያደርጉትን ተዋሲያንን ያጠፋልናል። ወተቱንም ብንጠጣው በተለይ ከስራ በኋላ ጥማችንን ያረካልናል። በኮኮናት ወተት ውስጥ ያሉ ፕሮቲንና ቅባትም ለፀጉር እድገት ከፍተኛ ቦታ አላቸው። ማድረግ ያለባችሁ ነገር ቢኖር የኮኮናት ወተትን ፀጉራችሁን በመቀባት ሌሊቱን በሙሉ አቆዩት። ከዛም በሙቅ ውሃ ታጠቡት። ይህንን ደጋግሞ መጠቀም ፀጉራችንን በአጭር ጊዜ ውስጥ እንዲያድግ ያደርገዋል። ስድስተኛ፣ አረንጓዴ ሻይ ነው። አረንጓዴ ሻይ በውስጡ ጸረ ኦክሲዳንትን ስለያዘ ብርድና ጉንፋንን ሊከላከል ይችላል። ሻዩ ከዛ ባሻገር የፀጉር እድገትን በማፋጠን ፀጉርን እንዳይጎዳ ያደርጋል። በቀን 1 ስኒ አረንጓዴ ሻይ መጠጣት ለፀጉር ጤንነት ይረዳል። በተጨማሪም ለብ ያለ አረንጓዴ ሻይ በፀጉርና በቆዳችን ላይ ማድረግ ጤናማ እድገት እንዲኖረው ያደርጋል። ሰባተኛ፣ የቫይታሚን ኢ ዘይት። ቫይታሚን ኢ ዘይት በሽታ አምጪ ተዋሲያኖችን በመከላከል ጤናማ ፀጉርና ቆዳ እንዲኖር ያደርጋል። የቫይታሚን ኢ ዘይትን በመቀባት ለአንድ ሌሊት ከቆዩ በኋላ በተፈጥሮ ሻምፖ መታጠብ። ይህን ፀጉራችንን ያጠነክርልናል፣ እንዲሁም ፎሮፎርን ያስወግድልናል። ስምንተኛ፣ የስጋ መጥበሻ ዘይት ነው። የስጋ መጥበሻ ወይም የሮዝመሪ ዘይት ብዙ ጊዜ በመካከለኛው ዘይቱን በሻይ ወይም በወይራ ዘይት በመደባለቅ እንደ ሻምፖ ወይም ኮንዲሽነር በመጠቀም ለፀጉር እድገት ከፍተኛ ሚና አለው። ዘጠነኛ፣ ከፍተኛ ፕሮቲን ያላቸው ምግቦች ናቸው። በፕሮቲን የበለጸጉ ምግቦች ፀጉራችንን ከስር ጀምሮ እንዲጠነክር ያደርግልናል። የፀጉሩም እድገት ጤናማና ጠንካራ እንዲሆን ከፈለጉ እንደ ቱና፣ እርጎ፣ አሳ፣ ቀይ ስጋና ዶሮ ያሉ በፕሮቲን የበለጸጉ ምግቦችን መመገብ ይጠቅማል። ውድ ቤተሰቦቼ ይህ መረጃ በተለይ ለሴቶች የሚጠቅም ስለሆነ ለሁሉም ሼር አድርጉላቸው። ቪዲዮውን ላይክ አድርጉት። ቤተሰብ ያልሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋብዛለሁ። በቀጣይ ቪዲዮ እስከምንገናኝ በያላችሁበት የዓለም ክፍል የእግዚአብሔር ሰላምና ፍቅር ከሁላችን ጋር ይሁን። ሰላም።